የመጨረሻው የእግዚአብሔር ቃል ተገኝቷል። የመጨረሻው ተገኝቷል። ለዘላለም በሰማይ ከኔ ጋር ትሆናላችሁ አለ። ርስቱን አግኝታችሁታል ወይ? አዎ። የእናንተ ነው ወይ? አዎ። በምን እርግጠኛ ነህ? ኢየሱስ ሚዲయేተር ብቻ ሳይሆን ቴስታተር ሆነ። ኢየሱስ በመስቀል ላይ ሲሞት የሰማይ ርስት ማረጋገጫ እጄ ላይ ገባ። በምኖርበት በዚያ ከኔ ጋር ልትሆኑ ዳግመኛ እመለሳለሁ። ኑዛዜው እውነት እንዲሆን የተናዛዡን ሞት ማረጋገጥ ግድ ነው። የተናዛዡን ቃል ተሸክሞ ሄዶ ርስት አለኝ ይገባኛል እወርሳለሁ ማለት አይችልም። ስለዚህ ኑዛዜ የተቀበለ ሰውዬ ቁጭ ብሎ የተናዛዡን ሞት ይጠብቃል። ቃሉን ብቻ መያዝ እንደ ተስፋ ሆኖ እንደ ዋስትና ሊሆነን ይችላል። የሕግ አካል መጥቶ የተነገራችሁን ወይንም የተቀመጠላችሁን ርስት የሚሰጣችሁ ተናዛዡ በሕይወት አለመኖሩን አረጋግጦ ነው። የኔ ነው የምትሉት ሕጋዊ የምትሆኑት ተናዛዡ ቃል የገባው ተስፋ የሰጠው ሲሞት ነው። ይሄ በጣም ኖርማል ናቹራል ዓለም ላይ የእኛን ሀገር ጨምሮ ሰው ሁሉ የሚተዳደርበት ነው። ተናዛዡ የሚያወጣት ቃል የመጨረሻዋ ቃል አገሪቷ ላይ ባለ የመጨረሻ ስልጣን ተፈጻሚ ናት። ሰውየው በሕይወት እስካለ ድረስ ብሎ ምንድን ነው የሚለው? ኑዛዜ ዋጋ አይኖረውም። ቃል ብቻ ነው። አለኝ ትላለህ፣ ያንተ አይደለም። ሰው መጥቶ አሳየኝ ቢል የለህም። ኪዳን የሚለው ቃልና ኑዛዜ የሚለው ቃል ባይዘው ሁለቱም አሁን ኮቨናንትና ቴስታመንት ብለው የተረጎሙት አንድ የግሪክ ቃል ነው። ተመሳሳይ ቃል ነው የሚጠቀመው። በብሉይ ኪዳን አንኮንዲሽናሊ እግዚአብሔር ከሰዎች ጋር እንደነዚህ አይነት ነገሮች አድርጎ ከኖህ ጋር አድርጓል አይደል? እግዚአብሔር በተገለጠ መንገድ ያለ ሰው ጣልቃ ገብነት ኖህና እግዚአብሔር ሲያደርጉ ኖህ ምንም ያዋጣው ነገር የለም። እግዚአብሔር ኪዳን አረገ። አባታችን አብርሃም ጋር ደግሞ ዘፍጥረት ምዕራፍ 15 ላይ አብርሃም ከተኛ በኋላ እግዚአብሔር ብቻውን ኪዳን አድርጎ ሄደ። አብርሃም ከእንቅልፉ ሲነቃ እኔ ብቻዬን አድርጌ ሄጃለሁ፣ አብርሃም አይዞህ አትድከም አለው። ምን ነው እግዚአብሔር ሲለው ለዚህ ኪዳን እኔ የታመንኩ ነኝ። ኖህም እየሰበከን ያለው በእምነት የሚገኝ ጽድቅ ነው። አብርሃምም እየሰበከን ያለው በእምነት የሚገኝ ጽድቅ ነው። አሁን ዘጸአት ላይ ከእስራኤል ሕዝብ ጋር እግዚአብሔር ሲያደርግ ብቻዬን አረጋለሁ አይደለም ያለው። እናንተም ኑ አለ እግዚአብሔር አለ። እናንተ በዚህ በሕጌ ትሄዳላችሁ። ለኪዳኑ የተጻፈ ቃል ሆኖ የሚቀርበው መጽሐፉ ነው። ለዛ ነው ሙሴ የኪዳኑን ደም በመጽሐፉ ላይ ረጨው የሚል ሳነብ አስተውላችኋል። ሁለቱ ኪዳን የሚገቡ አካላት የሚተዳደሩበት ደንብ ማለት ነው። ስለዚህ ሙሴ በመሰዊያው ላይ፣ በሕዝቡ ላይ፣ በመጽሐፉ ላይ ደሙን ይረጭ። ቀድሞ የተደረጉት ሁለቱ ግን አንኮንዲሽናል ናቸው። ቀድሞ ሁኔታ የላቸውም። እግዚአብሔር ብቻውን ነው ያደረገው። ኖህ በእምነቱ መርከብ ሰራ አለና ዓለምንም በዚህ ኮነነ። አሁን ሰው በእንጨት ነው መርከብ የሚሰራው፣ ኖህ በእምነት ነው የሰራው። አሁን ዘፍጥረት ላይ በእንጨት ሰራ ነው የሚለው፣ ዕብራውያን ላይ ሲመጣ በእምነት ሆነ። አዲስ ኪዳን ላይ ዓለምን መኮነን ሆነ መርከብ መስራት። ስለዚህ እግዚአብሔር ኪዳን አረጋው በእምነት ስለሚገኝ ጽድቅ። በእምነት የሚገኘው ጽድቅ ወራሽ ሆነ ይላል ዘፍጥረት እዚህ ዕብራውያን 11:7 ላይ አዲስ ኪዳን ያለው በዚህ በእምነት የሚገኝ ጽድቅ በክርስቶስ ኢየሱስ የመስቀል ስራ ምክንያት የመጣ ነው። ይሄ ሰውዬ የዚህ ጥላ ሆኖ ከሩቅ ተመልክቶ ከሺህ ዓመታት በኋላ የሚሆነውን ቆጠረ። አባታችን አብርሃምም ዘፍጥረት 15 ላይ አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ከእስራኤላውያን ጋር የተገባው በጣም ጠንካራ ነው። እግዚአብሔር አላስተኛቸውም፣ እንደና አብርሃም እንቅልፍ አልጣለባቸው። ሕጉ መሀል ላይ ይቀመጣል። ኪዳን እናርጋለን። ይህንን ሕግ ስትጠብቁ ከነዓን ትገባላችሁ፣ ካልሆነ እኔ ለኪዳን ያልጠየቅም አለ እግዚአብሔር። አያሌ ሕዝብ በምድረ በዳ ቀረ የሚል ቃል አንብባችኋል። በሚበዙት ደስ አላለውም፣ በምድረ በዳ ወደቁ። ከነዓን የገቡት ሁለቱ ናቸው አይደል? ኢያሱና ካሌብ ብቻ። ሌላው ከ18 ዓመት በታች ሆነና አዲስ ትውልድ ነው የገባው። አዲስ ኪዳንም ላይ እግዚአብሔር ለዚህ ሕዝብ አወርሳለሁ ያለው ርስት አለ። ይሄንን እግዚአብሔር ተስፋ የገባውን ርስት ሊያስወርሰን እንደ ኑዛዜ ቃል ሰጠን። የመጨረሻው የእግዚአብሔር ቃል ተገኝቷል። የመጨረሻው ተገኝቷል። ለዘላለም በሰማይ ከኔ ጋር ትሆናላችሁ አለ። ኑዛዜውን አግኝተነዋል። ይሄ ኑዛዜ ግን ጸንቶ የጥላሁን እንዲሆን ቃል የገባው አካል መሞት ይጠይቀዋል። የክርስቶስ የመስቀል ሥራ ባይዘው ይዝጋል የሚገባው። ርስቱን አግኝታችሁታል ወይ? አዎ። የእናንተ ነው ወይ? አዎ። በቃል ደረጃ ነው አይደለም። በምን እርግጠኛ ነህ? ኢየሱስ ሚዲయేተር ብቻ ሳይሆን ቴስታተር ሆነ። እኔን ወደ አብ የሚያማልደኝ ብቻ ሳይሆን መስዋዕቱ ሆኖ ሞቶ የተናገረውን ቃል ፈጻሚ ሆነ። ኢየሱስ በመስቀል ላይ ሲሞት
የሰማይ ርስት ማረጋገጫ እጄ ላይ ገባ። ጎናቸው አልሶ የሰማዩ ከተማ በስም ዞሯል በሉት። ኢየሱስ መስቀል ላይ ሲሞት ርስቱን ተቀበልን። ባይዘዌ መሬት ላይ ሲመጣ ታምራት ሲያደርግ ዝም ብሎ ሲመላለስ ሲወጣ ሲገባ አይደለም፣ ሲሞት ነው የተረጋገጠው። ዮሐንስ 14 አንብቡ። መሄዴ ነዋል። ብዙ ጊዜ ለአዳዲስ ሰው ነው ይሄን የምንሰብከው፣ ለኛ ነው ባይዘው የተባለው። መሄዴ ነዋል። ጨረሷ። አሁንም ማስተምረው ነበረኛው ጨረስኩ፣ አሁን ልሄድ ነው ሲል አይዟችሁ አትፍሩ ብሎ ነው የጀመረው። እንደውም አይዟችሁ አትፍሩ፣ እሄዳለሁ፣ አባት እንደሌላቸው ልጆች አልተዋችሁም፣ ከዛ ደግሞ እመጣለሁ፣ ከዛ ደግሞ ወስዳችኋለሁ፣ እኔ ባለሁበት በዛ ከኔ ጋር ትሆናላችሁ ብሎ በጣም ትልቅ ነገር ዝም ብሎ አወራ። ብዙ ጥያቄ ውስጡ ያለው ነገር ዝም ብሎ ኮን እንደቀል እንግዲህ እሄዳለሁ ራሱ ክብደቱ። አንተ 3 ዓመት ተኩል አብረው ኖረው መሄዴ ነው አለ። ስንት ነገር አስትቷቸው ገቢ ማግኛቸውን አሰቅሎ ክላይንቶቻቸውን በሙሉ ስራ ትቷል፣ ባከሱ ዝም ብሎ ጌታን እያለ አስብሎ ሊሄድ ነው ሲል ካንቶ ደማን ጴጥሮስ ብቻውን ይሄዳሉ አይልም እንዴ? እንሄዳለን። እነዚህ ይሳል ዞሮ ምን ይሻለን የሆነ ታሪክ ይሰራል ብለው ነው የተከተሉት። ኦፍ ኮርስ ዩኒቨርሳሊ ነው ታሪክ የሚሰራው። ሰማይን መሬት ነው ጎትቶ ያመጣው። መሬት ያለ ነው ሰማይ እየቀላቀለን ሊሆን አይችልም። ማንም በምንም ሊያደርገው አይችልም። ሰርታ አታመጣውም። ኢየሱስ በነጻ የሰራው። አሁን መንፈስ ቅዱስ ስትሞላ ምን ትሆናለህ መሰለህ? እርግጥ ትላለህ፣ ጸልይበታለሁ ትላለህ። ካልተሞላስ ቶሎ የሚታይ ትርፍና ኪሳራ። ከዛ ደግሞ ምን ብሎ ነበር መሰላችሁ? እሄዳለሁ አለ። ህዝብ ፊት እሄዳለሁ አለ። ወዴት እንደሚሄድ አታውቁም አለ። ፈሪሳውያን እንደዚህ አሉ። ወደ ግሪክ ከተሞች ሊሄድና እዛ ሊኖር ነው እንዴ? ኢየሱስ መንፈሳዊ ወሬ ነው የሚያወራው። ወደሚሄድበት አታውቁም አለና ከእናንተ ማንም አይከተለኝም አለ። አትከተለኝም አለ። ወደ ላይ ነው አለ። ወደ ጎን የትም በረህ ትሄዳለህ። ወደ ላይ ግን ወሳጅ ያስፈልጋል። ባይዘው ግራቪቲ ጎትቶ ማስቀመጥ ብቻ እንዳይመስል። ከግራቪቲ ብትወጣ አትኖርም። ግራቪቲ ባይኖር ወደ ጎን ነው የምንሄድ። ምን ይሆንክ እንደሆነ ራሱ አታውቀው። እግዚአብሔር ይመስገን ስለ ግራቪቲ። ወደ ላይ ግን አየን ንጥቃት። እሄዳለሁ አለና አትከተሉኝም። መንፈሳዊ ነው ወሬው። እነ ጴጥሮስ ሰብሰብ አሉትና ጌታ ሆይ ወዴት ነው የምትሄደው? መንገዱንም ደግሞ ንገረን እንጂ አንተም ብለን የመጣ ነው። ተከትለን ሄድ አለብን። በቃ ተከትለን ነው ምን ሲሉት፣ መንገድ እውነት ሕይወት እኔ ነኝ፣ መዳረሻው ሰማይ ነው፣ መንገዱስ እኔ ነኝ፣ በእኔ ላይ ነው አለና አሁን የሚሄደው አባቴ ጋ ነው ሰማይ አላቸው። ስፍራ ላዘጋጅላችሁ ነው የሚሄደው። አዘጋጅቼ ስጨርስ እመጣለሁ። እምመጣው ዓለሙን ሁሉ አይደለም፣ እናንተን ያዳንኳችሁን እናንተን ፈልጌ ነው የምመጣው። በምኖርበት በዚያ ከኔ ጋራ ልትሆኑ ዳግመኛ እመለሳለሁ። ተመልሶ የሚመጣ የለም። ኢየሱስ ብቻ ነው ተመልሶ የሚመጣው። ወደ ላይ የሄደው እሱ ነው። ወደ ላይ ሄደ የለም። ከኢየሱስ ውጪ ሞትን ተሻግሮ በህይወት የሚኖር የለም። በእርሱ ያመኑትን ብቻ እርሱ ያኖራቸዋል። ከዛ ውጪ በሙሉ ከሞት በታች ነው ያለው። ርስታችሁ ይሄ ነው አለ እና አብ ጋር ነው የሚሄደው ሲል ፊልጶስ ነው አይደል የጠየቀው? አብ ጋር ነው የምትሄደው አለው። አዎ እንደው አንድ ጥያቄ ጠይቀኝ። አብን አሳየንና ይበቃናል። አብ ጋር ነው የምትሄደው? ሁሌ አባቴ ስትል እንሰማሃለን። አንድ ሁለቴ ደግሞ አብም ሰማይ ከፍቶ ልጄ ብሏል። አሁን መሬት እንዲህ በቃ ለመኖር ግጥም አድርገን ነው የምንሰብከው። አንድ ያሳየናል። ፊልጶስ አቤት አለ። እስከ ዛሬ ከእናንተ ጋር ስኖር አታቀኝም እንዴ? እንዴት ጌታ ሆይ አለው። አንተ ግራጁዌሽን እንዴት ኤሌመንተሪ ጥያቄ ትጠይቀኛለህ? እኔን ያየ አብን አይቷል። እኔ በአባቴ አባቴስ በእኔ እንዳለ ይህንን አታምንም እንዴ? አብ ሊገልጥ የወደደውን በሙሉ እኔ እኮ አሳይቻችኋለሁ። አባቴ በእኔ እንዳለ አታምንም እንዴ? እኔስ በአባቴ አምናለሁ ጌታ ሆይ አለው። በቃ ጥያቄው አለቀ። ትሞታላችሁ ያለን እኮ አብ ኢየሱስ ያሳየውን ለማሳየት አብ እንዴት ኮሚኒኬት ያርገን? ስለዚህ ኢየሱስ እኔ ወርጄ ያስረዷችሁ የአባቴን ነው። አብ ሊነግርህ የፈለገው እኔ የነገርኩህን ነው። ስለዚህ አብ እርሱ በእኔ በኩል በሙላት በእናንተ መካከል ተገልጧል። ለድነታችን የሚሆነውን በሙሉ ኢየሱስ ነግሮን ሄዷል። በሰማይ ርስት አለ። ከዚህ በላይ ምን ይበለኝ? አሁን አንዳንድ ሰው ርስቱ እንዲብራራ ይፈልጋል። መጽሐፍ ቅዱሱ የሚፈቅደው ድረስ እንሄዳለን። ከዛ ውጪስ ብዙ አትጨነቁ፣ ስትሄዱ ታገኙታላችሁ። በመስቀሉ ሞት በኩል ተረጋግጦ እጃችን ላይ የገባ ርስት አለ፣ ተቀብለናል። እንዳልተቀበለ ሰው እንዳትኖሩ። የእግዚአብሔር ቃል እውነት ነው። ኑዛዜው የተነገረው ቃል ጸንቷል። እግዚአብሔር የተናገረውን አድርጓል። እኔ ሞቼ የኔ ነው አወርሳለሁ። ርስታችን በሰማይ ጸንቷል። ቢሲሪየስ እንደዚህ አይነት ነገር እውነቴን ነው የምነግራችሁ። ኢየሱስን ሕይወት የጠየቀ ጉዳይ ነው የተናገረው ቃል። አንተ ካልሞትክ የነገርካቸው እነሱ አይሆንም።
እሞታለሁ። እኔ ርስቴን እንድቀበል ኢየሱስ ሕይወቱን ከፈለ። ሊሆን የማይችል ክፍያን የከፈልከው መሬት ድረስ መምጣት። ካልሞተ ግን አይሆንም። ራሱን ባዶ አድርጎ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ያንን ሁሉ የተጎዳ አይነት ኑሮ መሬት ላይ 33 ዓመት ተኩል ሕይወቱን ካልከፈለ ግን የኔ አይጸናም። ኑዛዜ ምን እንደሚጠይቅ ታውቃለህ? ሞት ይጠይቃል። ስለዚህ ነው ሰው ቶሎ ቆሞ አይናዘዝም። ኑዛዜ ሰሞኑን ሰውዬ እንዳይገለኝ ብሎ መጨረሻ ላይ ነው የሚያወጣት። ፎርጊቭነስ ደግሞ ዲማንድ የሚያደርገው ብለድ ነው። ደም ካልፈሰሰ ስርየት የለም። በቀደመው ኪዳን ለሕዝቡ ስርየት እንዲደረግ ደም ይፈስ ነበር። ደም ፈሶ ይረጫል፣ ቀጥሎ ይቀባል። ለዘላለም ለመማር ደም፣ ንጹህ ደም ተፈለገ። ኃጢአት የማያውቀው ደም ተፈለገ። አዲስ ኪዳን የተደረገው መስቀል ላይ እንደሆነ ታውቃላችሁ። ኢየሱስ መስቀል ላይ ደሙን ሲያፈስ ነው የኃጢአት ስርየት የተገኘው። ኢየሱስ መስቀል ላይ ደሙን ሲያፈስ ነው። ቅርታ ግዴታ ደም ይጠይቃል። ስለዚህ እግዚአብሔር ልጁን ላከ። በጣም አስደናቂ ነው። የሚተካ ሁሌ ፍርድ ካለ ነፃ እንድትወጣ ተክቶ ፍርድን የሚቀበል ያስፈልጋል። እንስሳትን ለምንድን ነው አምጥተው መስዋዕት አድርገው ደማቸውን የሚያፈሱት? በዛ ኃጢአተኛ ምትክ ነው የሚተካ መሀል ላይ የሚገባ ይጠይቃል። ካልሆነ ፍርዱ አንተን ያገኛል። አንተን እንዳያገኝ ተክቶ የሚገባ ይፈልጋል። ስለዚህ ኢየሱስ እነዚህን ሶስቱንም ሆኗቸዋል። ለፎርጊቭነስ ደም፣ ለእኔ ፍርድ ሰብስቲትዩት አርጎኝ ገብቷል። ጌታ ኢየሱስ ክርስቶስ የሚጠይቀውን ነገር በሙሉ የሚጠብቀን ታላቅ የከበረ ርስት አለ። እንደዚህ ህዝብ አይነት ህዝብ በምድር ላይ የለም። እንደው በእውነት ብዬ ልጠይቃችሁ፣ ቆም ብላችሁ እንድታስቡ፣ ወደ ቤታችሁ ስትሄዱም እንድታስቡ። በጣም ጓጉታችሁ የምትጠብቁት ነገር ምንድን ነው? በጣም ጓጉተን ልንጠብቀው የሚገባ ርስታችን በሰማይ የእስራኤል ምድረ በዳ የሄደችበት የዚህ የሲናው ምድረ በዳ እግዚአብሔር እስራኤልን ሲመራት ባይዘው ምድረ በዳ እንዳልሆነ ታውቃለህ። ቀን ቀን የደመና አምድ ይመጣል፣ ጥላ ቀስቀስ፣ ሌሊት የእሳት አምድ ይመጣል። ብርሃን ብቻ እንዳይመስል ሙቀት። ስለዚህ ሁለቱን ባላንስ ነው ባይዘው የሚያደርገው። ሀሩሩን እየከለለ ብቻ እኮ አይደለም፣ እያቀዘቀዘ ነው። ጫማቸው ከእግራቸው ጋር ያድጋል፣ ልብሳቸው ይጨምራል አብሯቸው። ምግብ የመላእክ ምግብ በሉ አለ ጳውሎስ። ምድረ በዳውን ኤደን አረገው የሚለው እኮ ለዛ ነው። በረሃውን ገነት አረገው እኮ ይላል። ምድረ በዳ ነው ኤደን፣ በረሃ ነው ገነት። ማን ያረገው? እግዚአብሔር። ቃልህን ላክ ውሃ ጠማን ሲሉ እግዚአብሔር ባይዘው ውሃ አውጪ አይደለም የሚልከው አለት። ለምን መሰለ የሚያደርገው? እኔ እግዚአብሔር መሪ ነኝ እኮ እያለ። እግዚአብሔር ግን አይ ዴስቲኒው እሱ አይደለም አላቸው። ከነዓን አለ ያዘጋጀሁት። ይሄስ አመራር ነው። እግዚአብሔርን አንፈልግም፣ ንጉሥ ሾመንን እስራኤል በቃኛ። ይሄ ሙሴ የሚሉ ሰው የት እንደገባ አናቅም። ይሄ የሚያመልከው ምን የሚለው አናቅም። በቃ ጣዖት ስራልንና ተመልሰን ዞረን እንሂድ። ግብጽ ባክ ዱባው ለምን መሰለ እሱን የወደዱት? የሮያል ምግብ አያውቁም። እርሻ ስለሆነ የሚያሰሯቸው የሮያል ምግብ አያውቅም። የሮያል ምግብ የሚያውቀው ሙሴ ነው። አማርኛ የለም እንዴ? መከራ እኮ እግዚአብሔር አስባላቸው። ምቾት በጣም ሲመቸን የሆነ ማናውቀው ሰው እያለኛ ውስጥ አንተ ራሱ ትተዋወቃለህ። እንደ አዲስ ትሁት ነው ያለከው ሰውዬ ቃሉ ይቀየራል። ስድብ ይሏል። በእንትንስ በዚህ በመከራስ ሽሪንክ ካርጎ ሰውየው ውስጥ ሆኖ ሲጸልይኛው አብሮ አሜን። ኦልዌስ ጳውሎስ ሪንግ ውስጥ አስገብቼ እገጥማለሁ የሚለው ሰይጣንን አይደለም፣ ስጋዬን። አንዳንዴ አመራሩ የእግዚአብሔር አመራር ምግብ አማሪ ስል የመላእክ አይደል? አሁን በልተው አያውቁም እኮ። መና እኮ ትርጉሙ ምንድን ነው ማለት አይደል? ትርጉሙ ምንድን ነው? ግን የድሮ ሰው ነገር ምን ተጎራረሰው ይጣፍጣል። አንተ ቆንጆ ነገር ነው ለነገም ማጠራቀም ሲለው ተልቶ ያድራል። ለምንድን ነው የሚተላው? እግዚአብሔር እኮ እኔ አቅራቢ ነኝ፣ አይጎልብህም። ለምንድን ነው የምታጠራቅመው? ቼክ ማድረግ ያለብህ የኔን አብሮነት ነው። እኔ ልኑር እንጂ ካንተ ጋር። ይሄ ምንድን ነው? ህይወት ሰጪ ነኝ፣ ምግብ አይደለም ህይወት። እንኳን እግዚአብሔር እኮ ሰው ጥሩ ሰው እኮ አይቀየር። እግዚአብሔር በሚያረገው ነገር ሰማይ እንዳትረሱ። አሁን ብዙ ሰው ተሰብኮ ሲመጣ አገሬ ሰማይ ነው ብሎ ይመጣና ሲቆይ ለ500 ካሬ ነው ጸሎቱ። የመጣንበት የሰማነው ወንጌል ልክ ነው። እንግዲህ ዕብራውያንን እኛ 1 ዓመት ከምናምን ያጠና ነው። ይህን ሁሉ ጊዜ ግን ይሁት ሰውየው ምን እየነዘነዘ እንደሆነ ሰዎቹ ልባቸውን ውት የሚያደርገው ኢየሱስ ጋር፣ የመስቀል ስራው ጋር፣ መስዋዕቱ ላይ፣ ደሙ ላይ፣ የተሰራው ስራ ላይ ፎከስ እንዳይነቅሉ ጴጥሮስ እንደዚህ አላቸው። ሁለተኛ ጴጥሮስ ላይ ከዚህ ድንኳኔ ሊሄድ እንደሆነ ጌታ አመለከተኝ አለ። ሳልሄድ በፊት ደጋግሜ እነዚህን ጉዳዮች እነግራችኋለሁ አለ። ስለ ዳግም ምጽአት እኮ ነው። ደጋግሜ ነው የምነግራችሁ። ሌላ ነገር ደግሞ ታከታችሁ እንዳትይዙ እዚህ ላይ ስቲክ እንድታረጉ። ልጅነት ብዙ ነገር ያምር የለ ልጅነት። ልጅ አሁን እኮ በጣም ትንሽ ነገር ሰጥተው ጌም ሰጥተው
በጣም ከነገርከው ትልቅ ነገር እሺ በቃ ችግር የለም በቃ ጌም ውስጠኝ ይላል። ትልቅ ሰው የመታገስ አቅም አለው ነገሩ እስኪደረግ። ማቹር ስታረግ የመታገስ አቅም ትልቅ ነው። መጠበቅ ትችላለህ። ዋጋ የምትሰጠው ለትልቅ ነገር ነው። በየመንገዱ የሚያባብል ነገር አትጠብቅም። የፈለገ ብትበስል አንተ ነህ ማኔጅመንትህን የምታስተካክለው እንጂ ለእግዚአብሔር ሁሌ ልጅ ነን። እግዚአብሔር ጋር ሁሌ ልጅ ነን። ግን እኛ ማቹር እናርግ። ትንንሽ ነገር አያጓጓችሁ። ሰማይ ረስታለ እና በቃ ትንንሽ ነገር ይሆናል። ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ግን አይናችን እዛ ላይ ይሁን። የምናገኘውና የምናጣው ነገር ለምስጋናና ለኮምፕሌን አይሆንም ማለት ነው። አብርሃም እግዚአብሔር ርስት አድርጎ በሰጠው ምድር እንደ መጻተኛ ኖረ። ለምንድን ነው አንተ በገዛ አገር ላይ መጻተኛ የሆንከው ስትለው፣ እግዚአብሔር የመሰረታትን ከተማ ከሰማይ የምትወርደውን ኢየሩሳሌምን እጠብቃታለሁ። እግዚአብሔር እኮ ነው የሰጠ። ቢሆንም እንግዳ ነኝ። ለምን? እሱ የሰራት ከተማ ከሰማይ ትወርዳለች። እዛ አገር ነው ቤት እንዲኖረኝ የምፈልገው። እግዚአብሔር ወንጌልን እላያችን ላይ ይድፋው፣ ግልብጥ ያርግብን። ጳውሎስ አልደከመም ወይ? ደክሟል። ጴጥሮስ በጣም መሲህ እስከ መካድ ደርሰዋል። ኢነርጂያቸው ምንድን ነው? ድጋሚ ብድግ ብለው ወንጌል አገልግለው የሞቱት በምን ምክንያት ነው? ሩቅ ነው የሚያዩት። እግዚአብሔር ጠላኝ ብለህ ውስጥ ካሰብክ ጭንቅላት ላይ ጭነህ የተቃውሞ ጸሎት ነው መጸለይ ያለብህ። ባይዘው ጠላኝ ስትል ይገጣጥምልሃል። ባይዘው እንትን ተበላሽቶብህ የለ እንትና ሳይጸልይ ተሳክቶለት የለ እንደ እንትና በጌታ ራሱ አይደለም ዝም ብሎ ነው የሚሰምርለት። አንተ አሁን ምን የቱ ጋር ነው የወደደ ይላል ሰይጣን። ፍራክሽን ኦፍ ሰከንድ ታውቃለህ አይደል? አሁን ቤተሰብ መች ተሳካለት ይላል ካንተ አልፎ የአባትህ ትዝ ይላል። አያትህ ራሱ እኮ ይገርማል ከድሮ ከገጠር ሲወጡ ይላል ከዛ ሰውየቱ ከዛ ይኸውልህ መንፈስ ቅዱስ ስለማይተህ ጠጋ ይልና ኢየሱስ ሞቶልህ የለ እንዴ ሲልህ ያ ሁሉ ፋይል ጮክ በሉና እስቲ ርስት በሰማይ አለኝ በሉ።